ሰላም የተወደዳችሁ ቤተሰቦቻችን፣ በዛሬው ቪዲዮአችን ብዙ ሰዎች ላይ የሚስተዋለውንና ለተለያዩ የጤና እክሎች ምክንያት የሚሆነውን የታይሮይድ እጢ ችግር ምልክቶችና መደረግ ያለባቸውን የአመጋገብ ጥንቃቄዎች በዝርዝር እናያለን። አብራችሁን ቆዩ። የታይሮይድ እጢ ምንድን ነው? ታይሮይድ በጉሮሯችን አካባቢ የሚገኝ ቢራቢሮ የሚመስል ቅርጽ ያለው እጢ ሲሆን በሰውነታችን ውስጥ ያለውን የሜታቦሊዝም ምግብ ወደ ኃይል የመቀየር ሂደትን መጠን የሚቆጣጠሩ ሆርሞኖችን ያመነጫል። ይህ እጢ ከልክ በላይ ሆርሞን ሲያመነጭ ሃይፐርታይሮይዲዝም ወይም መጠኑ ሲያንስ ደግሞ ሃይፖታይሮይዲዝም የጤና ችግሮች ይከሰታሉ። የታይሮይድ እጢ ችግር ምልክቶች። የታይሮይድ ሆርሞን መጠን መዛባት በሰውነታችን ላይ የሚከተሉት ምልክቶች ሊያሳይ ይችላል። የመጀመሪያው ያልታሰበ የሰውነት ክብደት ለውጥ ነው። የታይሮይድ ሆርሞን ሲቀንስ የሰውነት ክብደት በከፍተኛ ሁኔታ ይጨምራል። ሆርሞኑ ከበዛ ደግሞ ክብደት ይቀንሳል ማለት ነው። ሌላው የሚታየው ምልክት የኃይል መጠን መዛባት ነው። ከፍተኛ ድካም መሰማት፣ እንቅልፍ ማለት፣ ይህ ደግሞ ሆርሞኑ ሲያንስ ነው። ወይም መረበሽና የእንቅልፍ እጦት ደግሞ ሆርሞኑ ሲበዛ የሚታዩ የኃይል መዛባት ምልክቶች ናቸው። ሌላው የሙቀት መቋቋም ችግር ነው። ብርድ መሰማት ወይም ደግሞ በጣም ላብ የማላብ ሁኔታ ሊፈጠር ይችላል ማለት ነው። ሌላው የፀጉርና የቆዳ ለውጥ ነው። የፀጉር መመለጥ፣ የቆዳ መድረቅ ወይም የጥፍር መሰባበር የታይሮይድ እጢ ችግር ምልክቶች ሊሆኑ ይችላሉ። ሌላው የስሜት መለዋወጥ ነው። ድብርት ወይም ከፍተኛ ጭንቀትና መጫጫን ስሜት ሊሰማን ይችላል ማለት ነው። እንዴት አድርገን የአመጋገብ ጥንቃቄ ወይም ምን መመገብ አለብን የሚለውን እንግዲህ ለታይሮይድ ጤንነት ወሳኝ የሆኑ ንጥረ ነገሮች የያዙ ምግቦችን ማዘውተር ተገቢ ነው። የመጀመሪያው አዮዲን ነው። ታይሮይድ ሆርሞን ለማምረት አዮዲን ያስፈልገዋል። በአዮዲን የበለጸገ ጨውና የባህር ምግቦች መጠቀም ይመከራል። ነገር ግን ሆርሞን ለሚበዛባቸው ሰዎች ግን ጥንቃቄ ያስፈልጋል ማለት ነው። ሌላው ሴሊኒየም ነው። ይህ ንጥረ ነገር የታይሮይድ በትክክል እንዲሰራ ይረዳል። እንደ ለውዝ፣ እንቁላልና ጥራጥሬዎች ውስጥ ይገኛል ማለት ነው። ሌላው ዚንክ ነው። ዚንክ ለሆርሞን ምርት አስፈላጊ ነው። ዚንክን ደግሞ ከስጋ፣ ከምስር፣ የዱባ ፍሬ ውስጥ በብዛት ማግኘት እንችላለን ማለት ነው። እንግዲህ መወገድ ወይም መቀነስ ያለብን ምግቦችን ስናይ እንግዲህ አንዳንድ ምግቦች እንግዲህ የታይሮይድ እጢ ስራን ሊያስተጓጉሉ ይችላሉ። እነዚህም እንግዲህ ጎይትሮጅን ያላቸው ምግቦች፣ እነዚህ ጎይትሮጅን የያዙ ምግቦች እንግዲህ እንደ ጎመን፣ ቆስጣና ብሮኮሊን ያሉ ምግቦች ጥሬያቸውን ሲበሉ የታይሮይድ ስራን ሊያግዱ ይችላሉ። ስለዚህ በደንብ ሲበስሉ ግን ጉዳታቸው ይቀንሳል ማለት ነው። ስለዚህ በደንብ አብስለን እነዚህ ምግቦች መመገብ አለብን ማለት ነው። ሌላው የተቀነባበሩ ምግቦችና ስኳር ናቸው። እነዚህ ምግቦች በሰውነት ውስጥ ኢንፍላሜሽን በመፍጠር የታይሮይድ ችግርን ያባብሳሉ። ሌላው መቀነስ ወይም ማስወገድ ያለብን አኩሪ አተርን ነው። አንዳንድ ጥናቶች እንደሚጠቁሙት አኩሪ አተር የታይሮይድ መድኃኒቶችን ስራ ሊያስተጓጉል ይችላል ማለት ነው። ስለዚህ እነዚህን ከግምት ውስጥ ማስገባት አለብን ማለት ነው። ሌላው የአኗኗር ዘይቤን ማስተካከል ነው። ከአመጋገብ በተጨማሪ እንግዲህ እነዚህን ነጥቦች ከአኗኗር ዘይቤ ጋር ማስተካከል አለብን። የመጀመሪያው ውጥረት ወይም ጭንቀትን መቀነስ ነው። ከፍተኛ ጭንቀት የኮርቲሶል ሆርሞንን በመጨመር የታይሮይድ ስራን ያዛባል። ሌላው በቂ እንቅልፍ ማግኘት ነው። ሰውነት ሆርሞኖችን እንዲያስተካክል በቂ ረፍት ያስፈልገዋል። ሌላው መደበኛ ምርመራ ማድረግ አለብን ማለት ነው። እንግዲህ የታይሮይድ ምልክቶች ካሉብን የደም ምርመራ TSH ቴስት በማድረግ የሆርሞን መጠኑን ማወቅ አስፈላጊ ነው ማለት ነው። የታይሮይድ ጤንነት ለአጠቃላይ የሰውነታችን እንቅስቃሴ ወሳኝ ነው። ትክክለኛ አመጋገብ በመከተል እና ምልክቶቹን ቀድሞ በመለየት ጤናማ ህይወት መምራት ይቻላል። መልካም ጊዜ።